እመቤታችን ቅድስት ድንግል ማርያም ከስራዋ ከግብሯ የተነሳ የተለያየ ስምና መጠሪያ ይጠራታል ማለት ነው። ስለዚህ አንዱ ኪዳነ ምህረት የሚለው የካቲት 16 ቀን ልጇ ኢየሱስ ክርስቶስ የገባላትን ቃል ኪዳን በስምሽ ቤተክርስቲያን ላነጸ፣ በስምሽ ቀዝቃዛ ውሃ ዘክሮ መታሰቢያሽን ለዘከረ፣ በስምሽ የልጁ ስም ለሰየመ ያንቺን መታሰቢያ በረከት አገኝበታለሁ ብሎ ለተማጸነ በሞላ ዋጋውን አልዘነጋውም ብሎ የካቲት 16 ቀን ቃል ኪዳን ገብቶላታል። ስለዚህ ከስሟ መነስከት ከግብሯ የተነሳ ኪዳነ ምህረት አሏት። ኪዳን ማለት ውል ስምምነት ማለት ነው። ምህረት ማለት ደግሞ ይቅርታ ቸርነት ማለት ነው። በመጽሐፍ ቅዱስ ውስጥ በጣም ብዙ አይነት ኪዳን አለ። ለምሳሌ ኪዳነ አዳም አለ። እግዚአብሔር ለአዳም የገባለት ቃል አለ። በሐሙስ ዕለት ወመንፈቀ ሌሊት ትወለድ ሞለት ወለት ተብሎታል። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ ያድንሃለሁ ብሎታል። ከአዳም ቃል ኪዳን ግን የእመቤታችን ቃል ኪዳን ይበልጣል። እግዚአብሔር ለኖህ የገባለት ቃል ኪዳን አለ። ዓለም ሁሉ በንፍሯ ከጠፋ በኋላ 8 ነፍሳትና እንስሳቶቹ ከተረፉ በኋላ እግዚአብሔር አምላክ ለኖህ የገባለት ቃል ምንድነው? እሱም ዳግም ምድርን በንፍሯ አላጠፋትም የሚለው ነው። ለዚህ ነው በኦሪት ዘፍጥረት ምዕራፍ 9 ቁጥር 12 ላይ እንዲህ ይላል፣ እግዚአብሔርም አለ በእኔና በአንተ መካከል አለ ከናንተ ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም የማደርገው የቃል ኪዳን ምልክቴ ይሄ ነው አለ። ይሄ ምንድነው? ቀስተ ደመና ነው። ዛሬ ድረስ ዝናብ በዘነበ ቁጥር ቀስተ ደመና ይወጣል። ያ ቃል ኪዳን ዘላለማዊ ነው፣ የሚሻር ቃል አይደለም። ለድንግል ማርያም የገባላትም ቃል ኪዳን የሚሻር ቃል አይደለም። ስለዚህ ብዙ አይነት ቃል ኪዳን በመጽሐፍ ቅዱስ ተገብቷል። ለምሳሌ ቃል ኪዳኑ ግን ለኖህ ብቻ የገባ አይደለም። ለአብርሃም ቃል ኪዳን ገብቷል፣ ለይስሐቅ ቃል ኪዳን ገብቷል፣ ለያዕቆብ ቃል ኪዳን ገብቷል። ለዚህ ነው እስራኤላውያን እንኳን ከባርነት የወጡበት አንዱ ምክንያት ስለ ጽድቃቸውና ስለ በጎነታቸው አልነበረም። ከግብጽ ባርነት ያወጣቸው እግዚአብሔር ስለ አብርሃም ስለ አባቶቻቸው ስለ አብርሃም ስለ ይስሐቅና ስለ ያዕቆብ እንደነበረ መጽሐፍ ቅዱስ ይናገራል። በኦሪት ዘጸአት ምዕራፍ 2 ቁጥር 24 ላይ እንዲህ ይላል እግዚአብሔር ለሙሴ፣ እግዚአብሔርም የለቅሷቸውን ድምፅ ሰማ፣ እግዚአብሔርም ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ ይላል። ህዝቡን ነፃ ያወጣው ስለ አብርሃም ስለ ይስሐቅ ስለ ያዕቆብ የገባውን ቃል ኪዳን አስቦላቸው ነው። ዛሬም የድንግል ማርያምን ቃል ኪዳን አስቦ ይምረናል። ዛሬም የእናታችን የድንግል ማርያምን ቃል ኪዳን ሳይዘነጋ ስንማጸናት ዛሬም ቃል ኪዳኗ ይሰራል። አብርሃምና ይስሐቅ ያዕቆብን ቃል ኪዳን ልመናና ጸሎት ዘምቶ የነሱን መታሰቢያ ሳይዘነጋ ህዝብን ከባርነት ነፃ ካወጣ ዛሬም እግዚአብሔር ስለሷ ብሎ ነፍሳትን ይመራልና አንዱ መጽሐፍ ቅዱስ ላይ የምናገኘው ብዙ አይነት ኪዳን አለ። ሌላው የምንመለከተው በመጽሐፍ ቅዱስ ውስጥ በኦሪት ዘዳግም ምዕራፍ 7 ቁጥር 9 ላይ ተጽፎ የምናገኘው ቃል አለ። ምን ይላል? አንተም አምላክ እግዚአብሔር እርሱ አምላክ እንደሆነ ለሚወዱትም ትእዛዙን ለሚጠብቁ ቃል ኪዳኑንና ምህረቱን እስከ ሺህ ትውልድ ድረስ የሚጠብቅ የታመነ አምላክ እንደሆነ ወቃል።